ፓስ ይባላል። ከፕሌይ ስቶርም ከአፕ ስቶር ላይ ዳውንሎድ አድርጉት። ሲከፍት ይሄን ይመስላል። ክሊክ ቱ ኢንተር በሉት። ከዛ ጌት ስታርት። ከዚህ በፊት አካውንት ስለለን ደግሞ እዚህ ጋር ሳይን አፕ ነው የምንለው በጉግል አካውንታችን ኮንቲኒው ማለት ከዛ እንደተደረገ የምትደረግ ነገር ያመጣላቸዋል። በትክክል እሷን ቦታው ላይ ማስቀመጥ ነው። ዌልካም ቱ ሚ ፓስ የሚል ይመጣል። ከታች ስልክ ቁጥር ወይም ኢሜይል አስገቡ ይላል። ኢሜይላችንን አስገብተን ኮድ የምትለው አንድ ጊዜ ክሊክ ስናደርጋት ወደ ኢሜይላችን ኮድ ልክልናል 6 ዲጂት። ከኢሜይላችን ፊት ለፊት ኮድ የሚለው አንድ ጊዜ ክሊክ በማድረግ ወደ ኢሜይላችን ሄደን 6 ቁጥር ዲጂቱን ማምጣትና እዚህ ጋር መሙላት። ከዛ ፓስወርድ ለናል ተመሳሳይ የሆኑ ፓስወርዶችን ከላይና ከታች ማስገባት። እዚህ ጋር ደግሞ ኢንቪቴሽን ኮድ ጠይቃችኋል። እሱን በትክክል ካስገባችሁ በኋላ ከታች ቲክ አርጓት አግሪመንት አለች። እሷን ሳይን አፕ እንዳላችሁት ወደዚህ ይወስዳችኋል። ዋሌት አላችሁ ወይም የላችሁ ነው የሚላችሁ። አዲስ ስለሆነ ዋሌት የለንም። 6 ዲጂት ፓስወርድ አስገቡ ይለናል። ለማረጋገጥ ድጋሚ ማስገባት አለብን። ደን ኮምፕሊት ማለት ከዚህ በኋላ ሲድ ፍሬዝ ነው የሚሰጠን የዋሌታችንን ሲድ ፍሬዝ ሃቭ አንደርስታንድ ብላችሁ የራሳችሁን ፕራይቬት ኪ ኮፒ አድርጉ። እዚህ ጋር መያዛችሁን ለማረጋገጥ ስለሚጠይቃችሁ በስርዓት ነው ኮፒ አድርጋችሁ ማስቀመጥ ያለባችሁ። አሁኑ እንደዚህ ያሳያችኋል። እነዚህን 12 ወርዶች በቅደም ተከተል አሁን ደግሞ ይጠይቀናል ማለት ነው። 4 ቁጥር ላይ ማን ያለው ከታች እንመርጣለን እያልን ሁሉንም እንጨርሳለን። ከዚህ በኋላ ዋሌትን የማስገብታችሁ ስታርት ዩዚንግ ሚ ፓስ ማለት ነው። የመጨረሻው የሚቀረም ምንድነው? አካውንታችንን ቬሪፋይ ማድረግ። ካንትሪ ይጠይቃል፣ ላስት ኔም ይጠይቃል፣ ፈርስት ኔም ይጠይቃል። አይዲ ታይፕ ያለ የናሽናል አይዲ ስለሆነ እሱን መርጣለሁ። ቀጣይ አይዲ ነምበር ይጠይቀናል። አይዲ ነምበራችንን ማስገባት ከፋይዳችን ላይ ፋይዳውን ደግሞ ስካን በማድረግ ባክና ፍሮንቱን እንድናስገባ ብዙ ይጠይቀናል። ከዛ ኔክስት ብለን ሰሚት ማድረግ። ይሄ እንዳለቀ ደግሞ ላይቭነስ ቼክ ፊታችንን ስካን ያደርጋል ማለት ነው። ወደ ግራ ዙሩ፣ ወደ ቀኝ ዙሩ፣ ፋችሁን ክፈቱ፣ አይናችሁን ብሊንክ አድርጉ ይላል። እሱን ነገር እናንተን በደንብ ያያችሁ አሟሉ። አለቀ ማለት ነው። ከዚህ በኋላ በ24 ሰዓት ውስጥ KYC ማለፉን ያሳውቋቸዋል። ከአንድ ቀን በኋላ እንደዚህ ኮንግራቹሌሽንስ የሚል መጣልኝ። 1 MEC ክሌም ነው ብዬ ሽልማቴን ክሌም አደርጋለሁ። 1 MEC ማለት አሁን ባለው ማርኬት $7 ነው። ሌላው MEC የምታገኙበት መንገድ ደግሞ ጓደኞቻችሁን፣ ቤተሰቦቻችሁን ኢንቫይት በማድረግ እነሱ 1 MEC ያገኛሉ። እናንተ ነው በእያንዳንዳቸው 0.1 MEC ታገኛላችሁ። እዚህ ጋር ኢንቫይቴሽን ኮድ አለች። በዚህ ኮድ እንዲገቡ ማድረግ ነው። ኤክስፕሎር የምትላለች እሷን ክሊክ ስናደርግ ትራንዛክሽንስ የሚለው ይመጣል። ስንከፍተው ይሄ ይመጣልና እንደዚህ ጋር ምንም አታረጉም። ከታች አድሬሱን ብቻ ኮፒ አድርጉት። ከሚፓስ አፕሊኬሽን ላይ ውጡና ወደ ክሮም በመሄድ ሊንኩን ፔስት ማድረግ። ሲከፍት ይሄን ይመስላል። ጎቱ ሬጅስተር በሉትና ሬጅስተር ዊዝ ሚፓስ በሉት። በዝሏን ድረግ በማድረግ ትክክለኛ ቦታው ላይ ያስቀምጡና ይሄን እለፉት። ከታች ሚፓስ የምትለዋን ክሊክ አድርጉ። አለው ስትሉት ወደ ሚፓስ አፕሊኬሽን ይወስዳችኋል። አውቶራይዝ አድርጉት በ7 ሰከንድ ውስጥ ካለዛ ኤክስፓየር ስለሚያደርግባችሁ። አውቶራይዜሽን ሰክሰስፉል። ይሄንን ጨርሰናል። ወደ ክሮማችን ቀጥታ ስንመለስ እንደዚህ መሸጥ የምንችልበትን ቦታ ያመጣልናል። ፒቱፒ እነሱን እዚህ ጋር ነው መሸጥ የምንችል። የተለያዩ ሰዎች ናቸው ያሉ። የተለያየ ዋጋ ነው እዚህ ጋር ያለው ከ$5.7 ጀምሮ እስከ $7 እስከ $10 ድረስ አለ። የአንዱ MEC ፕራይስ ማለት ነው። መግዛትም ከፈለጋችሁ እንደዚሁ ማለት ነው ባይ የሚለውን ነክታችሁ መግዛት ትችላላችሁ። እኛ ግን ሴል ማድረግ ነው የፈለግነው። መጀመሪያ ግን ክፍያ የምንቀበልበትን አድራሻ ማስገባት አለብን። ከላይ እሱ ነጥቦች አሉ። እነሱን ክሊክ በማድረግ ፐርሰናል ሴንተር የሚለውን ከፍተን ወደ ታች ስክሮል ስታደርጉት ፔመንት ሜተድ ማኔጅመንት የሚላል እሱን ክሊክ አድርጉት። ፔመንት ሪሲቪንግ አድሬስ ማስገባት ነው። በፈለጋችሁት በባይቢት በባይናንስ በፈለጋችሁት ኤክስቼንጅ ይቻላል። ይህን ማስገባት ግዴታ አይደለም። የሚገዛችሁ ሰው ጋርም ተነጋግራችሁ በባይናንስ UID መቀበል ይቻላል። እኔ እዚህ ጋር የባይናንስ TRST አድሬስ ነው ያስገባሁት። ከዛ የተሻለ ፕራይስ ላቀረበላችሁ ሰው እዚህ ጋር መርጣችሁ ሴል ማለት ትችላላችሁ። ለሻይ ነው መሸጥ የፈለግኩት 6 MEC $5.74 ማለት ነው። አማውንቱን አስገብተን ከዛ ከታች ኮንፊርም ማለት አውቶራይዝ ለማድረግ በራሱ ቀጥታ ወደ ሚፓስ አፕሊኬሽን ወስዳችኋል። ሄዳችሁ አውቶራይዝ በሉት። ከዛ አውቶራይዜሽን ሰክሰስፉል የሆነ ወደ ክሮማችን ተመልሰን ገዣችን አክሴፕት እስኪያደርገን እንጠብቃለን። አክሴፕት እንዳደረገን የሱ አድራሻ ይመጣልና እሱን ኮፒ ማድረግ ትራንስፈር አድሬስ የምትለዋል ሊንክ ማለት ኮፒ ካደረግን በኋላ ወደ MEC አፕሊኬሽን እንሄድና አሴት የሚለውን ክሊክ አድርገን ሴንድ እንልና ኮፒ አድርገን አድራሻ እዚህ ጋር ፔስት እናደርገዋለን። የሸጥነውን አማውንት አስገብተን ኔክስት ማለት ነው። ከታች ኮንፊርም እናደርጋለን። ተን ስክሪንሾት ማድረጋችሁን አትርሱ። ከዛ ወደ ክሮማችን ተመልሰን አያድ ዲፖዚት የሚለውን ክሊክ እናደርጋለን። ለገዣችን አማውንቱን መላካችን ስክሪንሾት እንልክለታለን። እሱም ክፍያ መፈጸም አለበት። እናንተን እዚህ ጋር ባይናንስ UID ሊጠይቃችሁ ይችላል፣ ወይም ደግሞ ባይቢት ማለት ነው። ክፍያ ሳትቀበሉ እናንተ ከዚህ ወጥታችሁ ሪሊዝ ማድረግ የለባችሁም። የእናንተ ማለት ነው ሪሊዝ ማድረግ ስለሚያስፈልገው የእናንተን አሴት ለመላክ ለሱ አይ ሃቭ ኮምፕሌትድ ደ ፔመንት የሚላከልኝ ቼክ ላድርገው ዋሌቴን። ከላይ ኖቲፊኬሽን የገባልኝ ነው የባይናንስ። ቼክ ማድረግ ግን አለባችሁ። ይሄው $34.4 ልኮልኛል። ተመልሼ እሱን MEC ለቅለታለሁ ማለት ነው። በዚህ መንገድ እናንተም የሰራችሁትን መውጣት ትችላላችሁ። ቀላል ነው። ለጓደኞቻችሁ መጋበዝ ነው። የመጀመሪያውን ቪዲዮ ተመልከቱ። በቅደም ተከተል ላይ ቪዲዮ ሰርቻለሁ። ያልገባችሁ ነገር ካለ ጠይቁን። ባይናንስ ላይ ደግሞ እንዴት መሸጥ እንዳለባችሁ ቪዲዮ አለው። ባይናንስም ካላችሁ ክፈቱ። ቀላል ነው። በናሽናል አይዲያችሁ ቬሪፋይ ማድረግ ስለምትችሉ